ወንድማችን ቴዲ ነፍስ ማር ብለናል። እኔ የሞተም አልመሰለኝም ነበረ። በተደጋጋሚ ብሬክስ ቻናል ላይ እንደዚሁ ዩቲዩብ ፔጁ ላይ እየተከታተልኩኝ ፌስቡክ ፔጁ ላይ ይከታተል ነበረ። ያው ሚዲያ ላይ ይናፈስ ነበረ። ግማሹ ለብሬክስ የተለያዩ ቻናሎች ያሉት በሱ ስም ደግሞ የተከፈተ አለ። ይሄ ነገር ውሸት ነው ሲባል እውነትም ውሸት መስሎኝ ነበረ። ፔጁን እየተከታተልኩኝ ነበረ። ትላንትና ነው ከትላንት ወዳ ደግሞ ዩቲዩብ ፔጁ ላይ የለጠፈው ነገር በጣም ያሳዝናል። ብሬክስ ሀበሻዊ ሀዘኑን ገልጿል ለቴዲ ወንድማችን ማለት ነው። መሲም ደግሞ እንደዛውም አይተናታል። ታማ እንትን ላይ ሆና እሷም በተደጋጋሚ የተለያዩ ሀዘናቶች በአመት ወንድሞቿን አታለች እና ያው በዛ የተለያዩ እንትኖች ስላሉ ሀዘኑን መቋቋም አቅቷት የሐኪም ቤት ተኝታ አይተናታል። እና ያው እኔ አንድ ነገር የሚላችሁ ነገር ቢኖር የቴዲን ገዳይ ለምንድነው ሚዲያ ላይ መታቀርቡት? ፍትህ መጠይቁለት። የሞተውን ቴዲ ፎቶውን ትለጥፉታላችሁ። ቴዲን እናውቀዋለን ድሮ ማለት ነው እና ቲክቶክም ላይ ዩቲዩብም ላይ እናውቀዋለን። እና የማናውቀውን የገደለውን ወንድሙን የገደለውን ልጅ ለምንድነው ሚዲያ ላይ መታቀርቡት? ለምንድነው የሸሸጋችሁት? ይሄ ልጅ እኮ ሊመጣ አይደለም የሄደው፣ ህይወቱን ነው ያሳጣው። በልቶ ያልጠገበውን ልጅ ሮጦ ደግሞ ያልደከመውን ልጅ እና በአጭር ያስቀራውን ሰውዬ ለምንድነው ሚዲያ ላይ ፎቶውን ለጥፋችሁ መታሳውቁን? ለምንድነው ፍትህ ማይጠየቅበት ምክንያት ለምንድነው? ያጎቱ ልጅ ያክስቱ ልጅ ይባላል። ያጎቱ ልጅ ያክስቱ ልጅ እኮ ይሄን ልጅ ሊመጣ አይደለም የሸኙት፣ በአጭር ነው ያስቀሩት ማለት ነው። አይቶ ምንድነው ለማየት ራሱ የሚሳሳውን ልጅ ህይወቱን ነው ያሳጡት። እና ያጎቱ ልጅ ቢሆን ራሱ ደብድቦ አይደለም ያሳመመው፣ ገድሎት ነው። ስለዛ የገደለ ይገደል በሚባልበት ሀገር ላይ እንደዚህ ፍትህ ያጣው ይሄ ልጅ ለምንድነው ፍትህ ያጣው? ለምንድነው ይሄ ልጅ ለእስር እንዲቀርብልን እንዲያዝ የማናደርገው? ምክንያታችን ምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ አድርጉ። ቤተሰብ ሆናችሁ ላይክ ሼር አትርሱ። ያው ከዚህም በፊት እንደምናገረው የመጀመሪያ ቻናሌ ተዘግቶብኛል። ይሄ አዲስ ቻናል ነው። ላይክ ሰብስክራይብ አድርጉኝ። መልካምነት ለራስ ነው። ስደት ያለን እህት ወንድሞቻችን አላህ ይጠብቀን። በሰላም ለሀገራችን አላህ ያብቃን። ዛሬ ይዤላችሁ የመጣሁት ብሬክስ ሀበሻዊ ፔጁ ላይ ዩቲዩብ ፔጁ ላይ የለጠፈውን ነገር በትንሹ ያነብላችኋለሁኝ እና ምንድነው የሚለው? ያው ረጅም ነው፣ በትንሹ ላንብብላችሁ ማለት ነው። እነሱም ስራቸውን ትቶ በየሆቴሉ በየሆስፒታሉ ቴዲን ፍለጋ ተሰማሩ። የሚያውቃቸው ፖሊሶቹም ጋር ፎቶውን እየላኩ መጠየቃቸውን ቀጠሉ። እንደዚህ የሚያደርጉት ማናቸው? ሀረቦቹ ማለት ነው። አሁን ካሁን ቴዲ ሆስፒታል ውስጥ አገኘዋለሁ የሚል ዜና ሲጠብቅ በጭንቀት ውስጥ ሆኜ ቴዲ እያደረጉ እያሉ የሳውዲዎቹ ጓደኞቹ ስልክ ጠራ እንጂ እየተጠነቀቀ ስልኩን አንስቼ ሀሎ አልኩኝ። ድምፁ እየተቆራረጠ አሰላሙ አለይኩም አለኝ። ሰላምታውን ሁሉ ረስቼ አገኘሁት። ወንድሜ አልኩት። የሱ ምላሽ እንዲህ ነበረ። አላህ ይሰብርህ፣ ሱብሃንአላህ፣ አላህ ይሰብርህ ብሬክስ፣ ቴዲ ትውፍ አለ። ምን ሲለው ቴዲ ሞተ ወይም ቴዲ ሞተ የሚል ድምፅ ሰማው ይላል። ይህንንም ያሉት ሀረቦች ናቸው ማለት ነው። እያደረጉ ነበረ ራሴን አላወቅኩም። ሰማይ ምድር ተደባለቀብኝ። መርዬ መቆጣጠር እምባይን መቆጣጠር አቃተኝ። ደነገጥኩኝ። አጠገቤ አንድ ቤተሰብ ስለነበረ ሲደነግጥ የነበረው መንገድም በጣም ስለነበረ እንደውም መኪናውን ዳር እንዲያስይዝ አገዘኝ።
አሁንም ግን ቴዲ ሞተ የሚባለው ንግግር ያልጠበኩ ስለሆነ አላስማማኝም እና ልቤ አላርፍ አስከሬኑን አለበት ወደ ተባለው ቦታ አስከሬኑን ቼክ የሚያደርግ ሰው አሳመረ ይላል። በዚህም ሰዓት ሰውነቴ ሁሉ ከቁጥጥር ውጪ ሆነ። ሰውነቴ እንዳለ በድንጋጤ እግሬ አልታዘዝ አለኝ። ከተወሰነ ሰዓት በኋላ ወደ ራሴ መመለስ ጀመርኩ። ከባድ ጭንቀት፣ ከባድ ፍርሃት ከፊቴ ተደቀነ። እሱም አሁን እንዴት ለባለቤቱ ቴዲ ሞት ብዬ ልንገራት? እንዴት ለመሲ ልንገራት? እንዴት ይላል እያለቀሰ ማለት ነው። ከዚህ ቀጥሎ ብዙ ልብ ሰባሪ ሀገር ስለጠቀመን ሌላ ጊዜ በተረጋጋሚ መንፈስ እመልሳለሁኝ። የሆነው ሆኖ ቴዲ በጩቤ ቢመታ በቦታው የነበረ ሰው ስላላገኘው እንዴት በምን ልናውቅ አንችልም። ነገር ግን የሳውዲ ፖሊስ በካሜራ ተከታትሎ ይህንን ክስተት ሊፈጥር እዛው የነበሩ እና አማማቾችን የሚያውቁ ሁሉ ሰው በቁጥጥር ስር መዋሉን ታውቋል። ገዳይ እንዳልተያዘ እና እየተከታተሉ እንደሆነ በተወሰነ መልኩ መረጃ ደርሶናል ይላል። እና ይሄም አሪፍ መረጃ ነው። እና ያው ሰው ዝም ብሎ ነው ያጎቱ ልጅ ያክስቱ ልጅ የሚለው ይሄ ውሸት ነው ማለት ነው። ወንድማችን ቴዲ ይሄው ተናግሯል። ገዳይ አልተያዘም። ያማን እንደገደለውም በምን ምክንያት እንደሞተም ምንም የሚታወቅ ነገር የለም። ፖሊሶች እየተከታተሉ ነው ብለዋል ማለት ነው። እና ይሄም አሪፍ መረጃ ነው። እኛ ዩቲዩበሮች እናሽቃብጥ ማለት ነው። በላወቅነው ነገር መጀመሪያ ላይ ያወራሁትም ነገር ስህተት አለው ማለት ነው። እና ይሄን ነገር መጀመሪያ መረዳት ነበረብኝ። እና ከዚህ ምን ይላል? ከዚህ ውጪ በሶሻል ሚዲያ ጓደኞቹ ገደሉት፣ ወንድሙ ገደለው፣ በሴት ተጣሉ ወዘታ የምትሉ ሐሰተኛ ወሬ ይዛችሁ በድርጊቱ ላይ የሌሉበትን የልብ ጓደኞቹን ፎቶ በሚዲያ እየለጠፋችሁ በህመማችን ላይ ህመም አጨምሩ ብለዋል ወንድማችን ቴዲ። ደስ የሚል ጽሁፍ ነው የጻፈው። እውነት ነው። ያው ያወራውን ገብቶ አውርቷል። በጽሁፍ ደግሞ ግልጽ በሆነ መንገድ አብራርተዋል። ይሄ ትክክል ነው ማለት ነው። ድራይቨር እያደረጉ ነበረ። ራሴን አላውቆም። ሰማይና ምድር በተደበላለቀበት መሪዎች መቆጣጠር አቃተኝ። ደግነቱ አጠገቤ አንድ ቤተሰብ ነበረኝ። እሱን አንብቤዋለሁኝ። እና አንድ ደግሞ እዚህ ጋር ላንብብላችሁ። እነሱም ስራቸውን ትቶ እሱንም አንብቤዋለሁኝ። እና ይሄን ይመስላል ማለት ነው። በዚህ ሰዓት ሰውነቴ ሁሉ ከቁጥጥር ውጪ ሆና ይሄም ተነቧል። እና ይሄን ይመስላል ማለት ነው። ሁላችንም እዚህ ጋር እንድልተነበበ ነገር አለ። እነሱም ስራቸውን ትቶ ሆስፒታል ቴዲን ፍለጋ ተሰማሩ። የሚያውቃቸው ፖሊሶች ጋር ፎቶውን እየላኩ መጠየቅ ቀጠሉ። ካሁን ቴዲ ሆስፒታል ውስጥ አገኘዋለሁ የሚል ዜና ሲጠብቅ በጭንቀት ውስጥ ሆኜ እያደረጉ እያለ የሳውዲ ጓደኞቹ ስልክ ጠራ። እሱን አንብቤዋለሁኝ። እና ይሄን ይመስላል ቤተሰቦቼ። ለሞተው ነፍስ ይማር ብለናል። እና በዚህ ነገር ሁላችንም ልናስብበት ይገባናል። እኛ የመጣነው ስደት ላይ ራሳችን ልንቀይር፣ ቤተሰቦቻችን ልንቀይር፣ ከነበርንበት ህይወት የተሻለ ህይወት ለመኖር እንደዛ ነው እንጂ በዚህ ያክል ደረጃ ምንድነው የሆነው? ቆይ ለምንድነው የወንድማችን ችግር የኛ ችግር የማይሆነው? ለምንድነው የሰው ችግር፣ የሰው ሀዘን፣ የሰው ህመም ለምንድነው የሚያምረን? ለምን ይሄን ያክል ደረጃ? አረ ወገኖቻችን ወደ ራሳችን እንመለስ፣ መልካም እንስራ።
ዛሬ የሰራነውን ነገር ነው ነገ የምናጭደው ማለት ነው። መጥፎ ከሆንን መጥፎ እንደሆንን ነው የሚታወቀውና ሁላችንም ባለው ነገር እንትን ማለት አለብን እላለሁኝ። አላህ ይጠብቃችሁ። ለዚህ ቻናል አዲስ ሆናችሁ በድጋሚ ላይክ ሰብስክራይብ አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።